ሰላም እንዴት ናችሁ? እንደማችሁ ሊያድ ነኝ። ዛሬም ደግሞ ከኔ ጋር እግዚአብሔርን ቃል እንካፈላለን። መጽሐፍ ቅዱስ ከያዛችሁ ዘፍጥረት ምዕራፍ 11 ከቁጥር 1 እስከ ቁጥር 9 ያለውን አብረን እንካፈላለን። አብራችሁን ቆዩ። እንግዲህ ዛሬ ከኔ ጋር የምንካፈለው የመጽሐፍ ቅዱስ ክፍል ቀደምን በመግቢያ ላይ እንዳልኩት ዘፍጥረት ምዕራፍ 11 ላይ ያለውን ክፍል ነው። ዘፍጥረት ምዕራፍ 11 ላይ ያለው ክፍል እንደምናውቀው የውድቀት ታሪክ ነው። መጽሐፍ ቅዱሳችን ላይ ካሉ በጣም ትልቅ ውድቀት ከሚባሉ ታሪኮች ውስጥ አንዱ ነውና ይሄንን የውድቀት ታሪክ ላይ እግዚአብሔር ዛሬ ለኛ የሚያስተምረውን ሐሳብ አብረን እንካፈላለን። ለመጀመሪያ ያክል ከዚህ ክፍል ላይ ከቁጥር 6 ላይ ያለውን ሐሳብ አብረን እናነባለን። በኢየሱስ ክርስቶስም እንደዚህ ይላል። እግዚአብሔርም አለ፣ እነሆ እነርሱ አንድ ወገን ናቸው፣ ለሁሉም አንድ ቋንቋ አላቸው። ይህንንም ለማድረግ ጀመሩ፣ አሁንም ያሰቡትን ሁሉ ለመስራት አይከለከሉም ይላል። የምንካፈለውበት ቃል ርዕስ አንከለከልም በሚል ሐሳብ ነው። በዚህ ክፍል ላይ እግዚአብሔር ነው ይህንን ቃላት የሚናገረውና የባቢሎንን ሕዝብ ሲያይ እግዚአብሔር እነዚህ ሰዎች አንድ ወገን ናቸው፣ ለራሳቸውም አንድ ቋንቋ አላቸው፣ እንደገና ካሰቡት ነገርም የሚከለክላቸው ማንም የለም ይላል በዚህ ክፍል ላይ። እና እነዚህ ሰዎች እግዚአብሔር ከላይ ሲያያቸው አንድን ነገር ለመስራት የሚያስፈልገውን 3 ነገሮችን አሟልቷል። እነዚህ ሰዎች የመጀመሪያው አንድ ወገን መሆን ነው። ሲቀጥል አንድ ቋንቋ አላቸው። ሲቀጥል ለመስራት ያሰቡት ያቀዱት ራዕይ አላቸው። ከዛ በኋላ ይህንን ለመስራት ማንም አይከለክላቸውም ብሎ እግዚአብሔር ከላይ ሲናገር እናያለን። በዚህ ክፍል እነዚህ ሰዎች ያሰቡት ምንድነው ስንል ስማቸውን ማስጠራት ነው ያሰቡት። ምድር ላይ መበተናችን አይቀርም፣ ስለዚህ ከመበታችንን በፊት ለስማችን መጠሪያ የሚሆን አንድ ነገር ንስራ። ስለዚህ እነዚህ ሰዎች አንድ ግብ አላቸው፣ ራዕይ አላቸው። እሱ ምንድነው? ስማችንን እናስጠራ የሚል ነው። ለስማችን መጠሪያ የሚሆን አንድ ነገር እናስቀምጥ የሚል አንድ ሐሳብ አላቸውና ይሄንን ሐሳብ ከግብ ለማድረስ ደግሞ 2 መሰረታዊ ጉዳይ አላቸው። የመጀመሪያው አንድ ወገን ናቸው፣ ሁለተኛው ደግሞ አንድ ቋንቋ ናቸው። እዚህ እግዚአብሔር ከላይ ሲመለከታቸው እነዚህ ሰዎች አንድ ቋንቋ መሆናቸው አንድ ወገን መሆናቸውን ብቻ ሳይሆን ደግሞ እግዚአብሔር አየው ሐሳባቸውን ግባቸውን ማይቷል ማለት ነው። ግባቸው ምንድነው? ስማቸውን ማስጠራት የሚለውን ግብም እግዚአብሔር አይቷል። እዚህ እግዚአብሔር አየና እነዚህ ሰዎች ከነዚህ ሰዎች የሚከለክላቸው ነገር የለም። በዚህ ምድር ላይ ይሄንን ስራ ያሰቡትን ያቀዱትን ነገር እንዳይሰሩ እንዳያደርጉት ሊከለክላቸው የሚችል ሌላ ምድራዊ ኃይል የለም። ማንም ሰው ሊያስቆማቸው አይችልም። 7 ላይ ዝቅ ብላችሁ ስትመለከቱ እነዚህ ሰዎች ሊያስቆም እነዚህ ሰዎች ከስራቸው ሊከለክል ሲወርድ ኑ እንውረድ ብሎ እግዚአብሔር ወደ እነዚህ ሰዎች ሲወርድና ስራቸውን ሲያስቆማቸው ትመለከታላችሁ። ይገርማችሁ እነዚህን ሰዎች ከእግዚአብሔር ውጪ ሊያስቆማቸው የሚችል ከእግዚአብሔር ውጪ ካሰቡት ነገር ካቀዱት ነገር ሊከለክላቸው የሚችል የትኛውም ኃይል እንደሌለ በዚህ ክፍል ላይ ትመለከታላችሁ ማለት ነው። ስለዚህ እነዚህ ሰዎች ለስራ የሚሆን አቅም ጉልበት ነበራቸው ማለት ነው። ግን እነዚህ ሰዎች ምን ጎደላቸው ነው እኛ ዛሬ ምን ወያይበት ሐሳብ። እነዚህ ሰዎች አንድ ወገን ከሆኑ እነዚህ ሰዎች አንድ ቋንቋ ካላቸው እንደገና የሚስማሙበት አንድ ግብ ካላቸው እግዚአብሔር እነዚህ ሰዎች ለምን ሊያስቆም ፈለገ? እግዚአብሔር እነዚህ ሰዎች ለምን ሊከለክል ፈለገ? እግዚአብሔር ችግሩ የቱ ጋር ነው? አንድ ቋንቋ ስለሆኑ ነው እግዚአብሔር የወረደው አንድ ወገን ስለሆኑ ነው? ሶስተኛው ምክንያት እግዚአብሔር እንዳልወደደው ታመለክታላችሁ። ምን? ስማቸውን ሊያስጠሩ መፈለጋቸው። እዚህ እግዚአብሔር ይወርድና ቋንቋቸውን እግዚአብሔር ሐሳባቸውን ሲከለክል ትመለከታላችሁ። ስለዚህ የሚከለክል እንደመጣባቸው ትመለከታላችሁ። ይሄንን ሐሳብ ዛሬ ወደኛ ደግሞ እናምጣውና ምን እንማራለን፣ እኛ ከዚህ ሐሳብ ላይ ምን እናገኛለን የሚለውን ደግሞ ሐሳብ እናያለን። አብራችሁን ቆዩ። አድማጮቻችን ተመልሰናል። ቅድም ባለፈው ሐሳብ ለማጋራት እንደሞከርኩት እነዚህ የባቢሎን ሰዎች አንድን ስራ ለመስራት ይሄንን ግንብ ለመስራት የሚያስፈልገው ሙሉ ነገር እንደነበራቸው ግን እግዚአብሔር እንደከለከላቸው አይተናል። ዛሬኛ ስራን ለመስራት እኛ ዛሬ የሆነ ድርጊትን ለማከናወን ምን ያስፈልገናል? እኛ እንዳንከለከል ካሰብነው ካቀድነው ነገር እንዳንከለከል ምን ያስፈልገናል? ከነዚህ ሰዎች ምን እንማራለን ስንል የመጀመሪያው ከነዚህ ሰዎች የምንማረው አንድ ወገን መሆንን እንማራለን። መጽሐፍ ቅዱሳችን ላይ መጀመሪያ እነዚህ ሰዎችን ኳሊቲ ሲያወራ አንድ ወገን ናቸው። አንድ ወገን መሆን ሰው ፈልጎ የሚያመጣው ጉዳይ አይደለም።
አንድ ወገን መሆን ሰው አስቦበት አቅዶበት ጸልዮበት የሚያመጣው ጉዳይ ሳይሆን ገና እግዚአብሔር የሚሰጠው ወይም ደግሞ ከዘር የሚመጣ ጉዳይ ነው። ከአንድ ወገን ከመወለድ ከአንድ አባት ከአንድ እናት ከመወለድ የሚመጣ ጉዳይ ነውና ጥያቄው እዚህ ጋር እኛ አንድ ወገን ነን ወይ ነው? አዎ መጽሐፍ ቅዱሳችን ሲያስተምር አንድ ወገን ነን። ኢየሱስ ክርስቶስ መስቀል ላይ በሰራው ስራ ሁላችንም የአንድ አባት ልጆች እንዳረገን መጽሐፍ ቅዱስ በብዙ ቦታዎች ይናገራል። ገላትያ ላይ ሐዋርያው ጳውሎስ ሲናገር እግዚአብሔር አንድ አድርጎናል። አይሁድ የለም፣ ግሪክ የለም፣ ባሪያ የለም፣ ጨዋ የለም፣ ወንድ የለም፣ ሴት የለም፣ ሁላችን በክርስቶስ አንድ ሰው ሆነናል። ጳውሎስ በጣም ሲለጥጠው ወገን ሳይሆን የሆነው ይልና ምን ሆነናል? አንድ ሰው መሆናችንን ይናገራል። ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 17 ሲጸልይ አባት ሆይ እኔ እናንተ አንድ እንደሆን እነሱም አንድ ይሆኑ ዘንድ በእኔ ስላመኑ ማንም ሰው በኢየሱስ ክርስቶስ ያመነ ምን ይሆናል? አንድ ይሆናል። የአንድ ቤተሰብ አንድ ወገን ይሆናል። ስለዚህ እኛ እነዚህ ሰዎች ስራ ለመስራት ሲነሱ ያላቸው ነገር አለን ማለት ነው። እሱ ምንድነው? አንድ ወገን መሆን፣ አንድ ቤተሰብ መሆን አለን በክርስቶስ ኢየሱስ። ሁላችንም ከየትኛውም ብሔር ብንወለድ፣ የትኛውም ቋንቋ ብንናገር፣ የትኛውም ሀገር ላይ ብንኖር፣ ምንም አይነት መልክ ቢኖረን፣ ወንድ ወይም ሴት ብንሆን በኢየሱስ ክርስቶስ የመስቀል ላይ ስራ ሁላችንም አንድ መሆናችንን መጽሐፍ ቅዱስ ይናገራል። ሲቀጥል የነዚህ ሰዎች ሌላው ኳሊቲ አንድ ቋንቋ መሆናቸው ነው። አሁን ብዙ ቋንቋ ተናጋሪዎች ነን፣ ብዙ ቋንቋ አለን። አንድ ቋንቋ በእኛ ኮንቴክስት አንጻር በእኛ አውድ አንጻር ምንድነው ስንል አንድ ቋንቋ በእኛ ኮንቴክስት አንጻር ተግባቦት ወይም ደግሞ ኮሚኒኬሽን ነው። ቋንቋ የሚጠቅመን ለምንድነው? አንዳችን ለሌላው ሰው ያለን ሐሳብ እንድናስረዳ እንደገና ያ ሰው ደግሞ እንዲረዳ ነው። ምልክት ነው። ያ ሰው የሚረዳ ከሆነ እኔም ማውራውን አሁን እናንተ ሰው የምትረዱ ከሆነ አንድ ቋንቋ እየተናገረን ነው። ቋንቋ ስል ይሄ የምናገረውን አማርኛውን ሳይሆን መረዳቱን ነው። አንዳንዴ እንደምናውቀው አንድ አይነት ቋንቋ እየተናገረን ግን መረዳዳት አንደርስታንዲንጉ ግን አይኖርም እና ብዙ ሰው ይጣላል አንድ አይነት ቋንቋ እየተናገረ። እዚህ እኛ አሁን ዛሬ የሚያስፈልገን ነገር አንድ አይነት ቋንቋ መናገራችን ሳይሆን እኛ መሃል መረዳዳት አለ ወይ? እኔም ማውራውን ወንድሜ ይረዳኛል፣ እህቴ ትረዳኛለች ወይ? እነሱ የሚያወሩት እኔ እረዳቸዋለሁ ወይ? እዚህኛ መካከል ጥሩ ኮሚኒኬሽን ጥሩ ግንኙነት ካለ ሁለተኛውም ነገር አሳክተናል ማለት ነው። ይገርማችሁ እግዚአብሔርም ጠላትም ብዙ ጊዜ የሚፈልጉት የኛን ኮሚኒኬሽን። እግዚአብሔር ጥሩ ኮሚኒኬሽን እንዲኖረን ይፈልጋል፣ ጠላት ደግሞ ጥሩ ኮሚኒኬሽን እንዳይኖረን ይፈልጋል ማለት ነው። ስለዚህ ይሄኛው ምን ጠብቀው ነገር ነው። አንድ ወገን መሆን ምን ጠብቀው ነገር አይደለም፣ የተሰጠን ነገር ነው። በኢየሱስ ክርስቶስ በማመን የምናገኘው ነገር ነው። ግን ኮሚኒኬሽን ግን በማመን የምናገኘው ነገር አይደለም። እሱ እኛ ነን ምን ጠብቀው፣ እኛ ነን ምን እንገነባው። እርስ በርስ በመረዳዳት በመደማመጥ የሰዎችን ሐሳብ ቁጭሎ በመስማት እኛ ጥሩ በሆነ ቃላት በመናገር ሰዎችን ስሜት በማዳመጥ ጠላት በእኛ መካከል እንዳይገባ በመጠበቅ አንደበታችንን በመግራት ነው ይሄን ነገር ኪፕ የምናደርገው ማለት ነው። ስለዚህ በዚህ ክፍል ላይም ስታዩ እግዚአብሔር ወርዶ ቋንቋቸውን የበተነው እንጂ እነዚህ ሰዎች ምንም አላደረጋቸው። እነዚህ ሰዎች ህይወታቸው ቀጥሏል፣ ሄደዋል። ግን እግዚአብሔር ቋንቋቸውን የሚስማሙበትን ከመሃላቸው ወሰደ ማለት። ስለዚህ እኛ ዛሬ በመሃላችን መስማማት ከሌለ፣ በመሃላችን አንዳችን ማንረዳ ከሆነ ምን ይሆናል ማለት ነው? አንድን ስራ ልንሰራ አንችልም። ሶስተኛ እነዚህ ሰዎች ምን ነበራቸው? አንድ ሐሳብ ነበራቸው። ሐሳባቸው ምንድነው? ስማቸውን ማስጠራት። ይሄ ነው ከእግዚአብሔር ጋር እነዚህ ሰዎች ያጣላቸው፣ ስማቸውን ማስጠራት። እግዚአብሔር የሚፈልገው ስማችን እንድናስጠራ ሳይሆን ስሙን እንድናስጠራ ነው፣ ስሙን እንድንሸከም። እግዚአብሔር መጽሐፍ ቅዱስ ላይ በአዲስ ኪዳን ጳውሎስን ሲጠራው ስሜን የሚሸከም እያለ ሲጠራው እናያለን። ስሙን በእኛ ላይ ሲያስቀምጥ በእኛ ላይ ሲያሳይ እንመለከታለን። ስለዚህ እግዚአብሔር የሚፈልገው እኛ የሱ ቢልቦርዶች እንሆን፣ እኛ የክርስቶስ ማስታወቂያዎች እንሆን፣ ሰዎች በእኛ ላይ የክርስቶስን ክብር እንዲያዩ። ስለዚህ ዕለት በዕለት እኛ ህይወታችን ባደገ ቁጥር ክርስቶስን የመግለጥ አቅማችን እያደገ፣ ክርስቶስን የማሳየት አቅማችን እያደገ ነው መሄድ ያለበት። ስለዚህ እኛ ምንድነው ታዲያ ዛሬ የምንሰራው? ምንድነው እንዳንከለከል የሚያደርገን ስንል የኛ ሐሳብ እግዚአብሔርን ማሳየት ነው። ስለዚህ በአንድ ወገን ነን፣ አንድ ቋንቋ ነን። ስለዚህ አንድ ሐሳብ አለ። ምን የሚል ሐሳብ? እግዚአብሔርን ማጉላት፣ በትውልዱ መሃል እግዚአብሔርን ማሳየት፣ በዓለም ላይ እግዚአብሔርን ማሳየት፣ ክርስቶስን ከፍ ብሎ ማሳየት የሚባል የቤት ስራ አለን ማለት ነው። የዮሐንስ ወንጌል ላይ ስትመለከቱ ምንድነው ይሄ አንድነት ጥቅሙ? ይሄ አንድ ወገን መሆን ጥቅሙ ስትመለከቱ ቤተክርስቲያን እንድትታነጽ ነው።
እዚህ በክርስቶስ ኢየሱስ አንድ ስንሆን የኛ ስራ ምን ይሆናል? እቺን ቤተክርስቲያን በክርስቶስ ኢየሱስ ክርስቶስ የመስቀል ላይ ስራ የተመሰረተችውን ቤተክርስቲያን የማነጽ እቺን ቤተክርስቲያን የማሳደግ ሰዎች ኢየሱስን የሚመስሉ ኢየሱስ ሊወስዳት የሚመጣት ሙሽራ ማሳመር ቆንጆ እንድትሆን ማድረግ ነው የኛ ስራ ማለት ነው። ስለዚህ በሄርንበት ቦታ ሁሉ ሁለት ነገር ከአንድ ክርስቲያን ይጠበቃል ወይም ከዚህ ህብረት ይጠበቃል። የመጀመሪያው በሄድንበት ቦታ ሰዎችን ወደዚህ ቤተሰብ እንዲመጡ መጋበዝ ነው። ኢየሱስ ክርስቶስ የግል አዳኝ አድርገው እንዲቀበሉ ሰዎችን ወደዚህ ህብረት መጋበዝ ከኛ ይጠበቃል። ሁለተኛው ደግሞ እነዚህ የመጡትን ሰዎች ደቀ መዝሙር ማድረግ፣ ማነጽ፣ ማሳደግ፣ መገንባት ከኛ ይጠበቃል። ስለዚህ ከዚህ የሚከለክል ማንም ኃይል የለም። ምድራዊ የሆነ የትኛውም ኃይል ከነዚህ ሁለቱ ስራዎች የሚከለክል የለም። ሌላም ደግሞ ሊጨምርላችሁ ሰማያዊ ኃይልም የለም። እግዚአብሔርም ከዚህ ስራ አይከለክላችሁም። ለምን? የእግዚአብሔር ፍቃድ ይሄ ስለሆነ ሰዎች ወደ እግዚአብሔር መንግስት እንዲመጡ የመጡት ሰዎች ደግሞ ምን እንዲሆኑ? ደቀ መዝሙር እንዲሆኑ ማድረግ የእግዚአብሔር ፍቃድ ስለሆነ ነው። ስለዚህ በዚህ ስራ ውስጥ ምን የለም? ከልካይ የለም። በዚህ ስራ ውስጥ ምን የለም? አይሆንም የሚል ማንም የለም ማለት ነው። ስለዚህ ወገኖቼ ምን ለማለት ፈልገ ነው ስትሉ እግዚአብሔር እንድንሰራው የሰጠን ስራ አለ። እነዚህ የባቢሎን ሰዎች ተስማምተው አንድ ስራ ሊነሱ እንደተነሱ እኛም ተስማምተን አንድን ስራ ልንሰራ ተጠርተናል። እሱ ምንድነው? የእግዚአብሔርን መንግስት የማስፋት የእግዚአብሔርን መንግስት ሰዎች እንዲመጡ የማድረግ እኛ ደቀ መዝሙር እንድንሆን የማድረግ ስራ ተሰጥቶናል ማለት። ስለዚህ ከዚህ ስራ የሚከለክለን የለን ማለት ነው። ብዙ የሚጠቅም ሐሳብ እንዳገኛችሁ እግዚአብሔር በዚህ ቃል ውስጥ እንደተነገራችሁ ተስፋ አደርጋለሁ። እነን ድምጽ የሰማችሁ ለወንድም ለእህቶቻችሁ አጋሩ። እግዚአብሔር ይናገረናል። እለት ደግሞ እግዚአብሔር በውስጣችን የሚያስቀምጠውን ቃል አብረን እንካፈላለን። መልካም ቆይታ። ተባረኩ።